دعائي تسنتو زمن العدس ወራቸው ወይን ይመስላል እንግዲህ ሰማክ በዚህ መልኩ አለቀ ማለት ነው። ዋው ወያችሁ ሁሉ ማሻአላህ ማሻአላህ ተባረከ الرحمن አላህ እና ይሄን ይመስላል። ቪዲዮውን ግን ላይክ ሼር ያደርጋችሁ አበረታቱኝ። ባባ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ቻናል ቤተሰቦች ያላችሁበት የአላህ ጀነት ከእናንተ ጋር ነው። ዛሬ ይሄን ሰማክ ተሰራ መጥቻለሁ። እንግዲህ ይሄ ሰማክ ነው እዚህ ላይ ከልጁን እንትን አውጥቼ ምናምን ከዛም ደግሞ አሁን ወደ መጥበሻ ቦታ እያደረኩ በዘይት እየጠበስኩ ነው ማለት ነው። የሚያስፈልጉኝ ሽንኩርት፣ ቲማቲም፣ ዝንጅብልና ፍልፍል ሮሚ ኤደም ሰማክ ይባላል ማለት ነው። ወይም ደግሞ የአሳ ወጥ የሚባለው ልሰራ ነው። ባህራትን ማዘጋጅቻለሁ። አብራችሁን ቆዩ። አሁን አንዳንድ እያደረኩ በዘይት ጠብሰዋለሁ ማለት ነው። በዚህ ዘይት እንትን እላለሁ ስለማፈሽላለሁ ማለት ነው። እኔ ቀጥታ እየጠበስኩት ነው የማገኘው። ብዙም አላቆየውም፣ የተወሰነ ነው። ያው ሰመክ ስለሆነ ከእደም ጋር ስለሚሰራ እንደዚህ አድርገን በዚህ መልኩ ጠብሼ ጨርሻለሁ ማለት ነው። ብዙ ካላቆየ ነው የሚጠብሰው። ምክንያቱም የበሰለ ብዙም እንትን አይልም፣ መጥበሻ ያስፈልግ ማለት ነው። የተወሰነ መቀመጥ ነው። በዚህ ውሃ ሩዙንና ራሱን እከሽነዋለሁ ማለት ነው። ኢደም ወጥ ስለሆነ የሚሰራው በራሱ ዘይት ነው የምሸክለው ማለት ነው። ጠብሼ ስጨርስ እመለሳለሁ። እዚህ ጋር ሽንኩርቱን አዘጋጅቻለሁ። ግን ይሄን እከትፈዋለሁ። ያው ጉዶቼ ራሱ ዘይት ላይ ሽንኩርቱን ነጭ ሽንኩርቱን አድርጌ እጨምረዋለሁ ማለት ነው። ምርጥ ሰማክ ወጥ ነው የምሰራላችሁ። የአሳ ወጥ ይባላል ማለት ነው። ግን ላይ ሰራ አድርጎ ይሄ የሚጠማማችን በኋላ እንደዚህ አድርጌ አማስላለሁ ማለት ነው። ገለብጠለሁ ከዛ ከድነዋለሁ። ሰማኬን እቆራርጣለሁ ማለት ነው። ሽንኩርቱ ግዴታ መብሰል ስላለበት ቀጥታ ወደ አሰራሩ እየሄድኩ ነው። ሰማኩን በዚህ መልኩ እየቆረጥኩት ነው ማለት ነው። ግዴታ መቆራረጥ ስላለብን እና ቆራርጬ ብዬ ደግሞ እመጣለሁ። በኋላ ያው ሰማኬን ቆራርጬ ጨርሻለሁኝ። ያው በዚህ መልኩ ሆኖልኛል። ከዛም በኋላ እንደዚህ አድርጌ ቲማቲሜን ነው የማስገባው ማለት ነው። ብዙ ውሃ ምናምን ብዙ አታጨምሩበት። ቲማቲሜን አስገብቼ እንትን በሁመር ነው የምሰራው። ብዙ አይነት አሰራር አለ፣ ግን እኔ የምሰራው ሁመር አረግበታለሁ። ሁመር የምን ተምር ነው የሚባለው? ይሄን ተምር ነው። እሱን እጨምራለሁ፣ አሳያችኋለሁ። ወደ አሰራሩ ነው እንግዲህ። ማሻአላህ ማለት ነው። ቪዲዮውን ላይክ ሼር አድርጉ። ወጣችኋለሁ እያችሁ ይሄን እንደዚህ አድርጌ ይሄንን ነው የሚጨምረው። ወዶች ሁመር ይሄን አደርጋለሁ ማለት ነው። የምን እንትን ነው የሚባለው? ከዛም ቀጥዬ ይሄን ማዕጁን ተማተምና ይሄን ተለበው አስገባዋለሁ። የቆራረጥኩት ከዛ ቅመም ነው ማዕጁን ተማት ተሰነ ነው ማረገው። ብዙ አይደለም፣ ትንሽ እንደዚህ አድርጌ
ከዛም ባህራቴን እጨምራለሁ። ያላችሁን ባህራት አድርጉ። የሰመክ ካላችሁ ደግሞ በጣም ደስ ይላል፣ ጨምሩበት። ከሌላችሁ ይሄ ነው ሁማር ውሃ ውስጥ ዘፍዝፌዋለሁ ማለት ነው። ዘፍዝፌ በዚህ መልኩ ሆኗል። አሁን ቀጣይ ባህራቴን እጨምራለሁ። ቀደም ሰናቷ ወንምትሉት ለነት ያለውን ባህራቴን እጨምራለሁ። እዚህ ጋር ደግሞ እንትን ኢንዶኔሲያ ምልህ ነው የሚባለው፣ ያንን አደርጋለሁ። ብዙም ሳይሆን المكرونة مهمة شوية بس شوية يعني نفسي عمي شوية المكرونة بس قلي نفسي يعني 7 بهارات የሚባለውን አደርጋለሁ ማለት ነው። ያላችሁን ባህራት ሁሉ ጨምሩ። ያኔ ግዴታ አይደለም። በቃ ወጥ የሰማሁ ማጅንም አደርጋለሁ። ኩዝበራ በቦንስ ካላችሁ ደግሞ ጨማምሩበት ማለት ነው። እዛ ውሃ ጨምራለሁ የተወሰነ ማጅን ያደረኩት ውሃ ነው። ብዙም አይደለም። ከዛም ያደረኩትን ሁማር እጨምረዋለሁ። ብዙ ሳይሆን የተወሰነ ያህል ማለት ነው። ብዙም አላደርግም ጠቅላላ ግን ግዴታ ደግሞ በዚህ ነው እኔ የምሰራው ማለት ነው። የብዙዎች አሰራር ይለያል፣ ጣዕም ይኖረዋል ማለት ነው። ከዛም ያው ሰመካችንን ብዙ አናቆየውም እናጨምረዋለን ማለት ነው። ግን ብዙ እንትን ማለት የለበትም፣ ቶሎ መብሰል ስላለ በዛ ላይ ስለጠበስኩትም ማለት ነው ውዶች።
አሳውን እንጨምርበታለን ብዙም ሳይሆን በቃ በዚህ መልኩ ተሰራ ማለት ነው። ላይክ ሸር አድርጉ ጨምሩበት ማለት ነው። ይሄን ያደረኩ አለኝና ከሌላችሁ የላችሁ ነው ሰው ባለው ነው ማለት ነው። እዚህ አድርገን ከርነዋለን ማለት ነው። አላህ ኢንሻአላህ ከዛም ወጥቼ እንግዲህ አሁን መጨረሻ ላይ ሰመኬን ነው የምጨምረው ሌላ ምን ማለት ነው። ትንሽ አድርጌ ሀሞች ስለሆኑ ከዛም በስተመጨረሻ ይሄን እናደርጋለን ማለት ነው። ያላችሁ ብዙ ግን አይቆይም፣ ብዙ አላቆየውም፣ ብዙ መብሰል የለበትም ማለት ነው ማለት ነው። ብዙ ያኔ እንትን ማለት የለበትም ማለት ነው። የተወሰነ እንትን ካለ በቃ አታቆዩት ብዙ ለማለት ያን ነው። እንግዲህ ቪዲዮ ላይክ ሼር አድርጉ። ወዳችኋለሁ ማለት ነው። አያችሁ አላህ አላህ መርጠይታን ሰመክ የሚባለው እና በቃ በዚህ መልኩ ጨርሰናል ወጣችንን ማለት ነው። ከዛ ሩዛችንን እንሰራለን ማለት ነው። ዋው ጨረስን። አያችሁ በዚህ ይመስላል እና በዚህ መልኩ አለቀ። በራቸው ወይን ይመስላል እንግዲህ ሰማክ በዚህ መልኩ አለቀ ማለት ነው። ዋው አያችሁ ሁሉ ማሻአላህ ማሻአላህ ተባረከ ረህማን አላህ እና ይሄን ይመስላል። ቪዲዮውን ግን ላይክ ሼር ያደረጋችሁ አበረታቱኝ። ባባ ዱዓይ ተሰምቶ ዘመን ላደርስበት